ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ አሁን የምነግርህን እውነት ለአንድ አፍታ ቆም ብለህ አስብበት። በየቀኑ ጠዋት ስትነቃ የምታደርጋቸው ትናንሽ ነገሮች፣ የምትይዘው ስልክ፣ የምታስባቸው ሀሳቦች፣ የምትውላቸው ውሎች በሙሉ ወደ አንድ ትልቅ መድረሻ እየወሰደህ ነው። ጥያቄው ግን እየወሰደ ያሉት አንተ መድረስ ወደምትፈልገው ቦታ ነው ወይስ ወደማትፈልገው? ብዙዎቻችን ህይወታችን እንዲቀየር እንፈልጋለን። የተሻለ ገቢ፣ የተሻለ ጤና፣ ጠንካራ ማንነት እና ደስተኛ ህይወት እንመኛለን። ነገር ግን ምኞት ብቻውን ምንም አይቀይርም። ህይወትን የሚቀይረው እርምጃ መውሰድ ሲቻል ብቻ ነው። እርምጃው ደግሞ ዝም ብሎ በዘፈቀደ ሳይሆን ስማርት እርምጃ መሆን አለበት። በዚህ ቻናል ሁልጊዜም ስለ ግል እድገት ትምህርት ሰጪ እና ቁም ነገር አዘል ቪዲዮ እናቀርባለን። በዚህ ቪዲዮ ከኛ ጋር ለምትቆዩ አንዲት ደቂቃ አይባክንም። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ህይወትን ሙሉ በሙሉ የሚቀይሩ 5 እርምጃዎች። በዛሬ ቪዲዮ በምርምርና በታዋቂ ስኬታማ ሰዎች ህይወት የተፈተኑ አጭር ጊዜ ውስጥ ማንነትህን እና ህይወትህን ሙሉ በሙሉ ሊቀይሩ የሚችሉ 5 ወሳኝ የህይወት ህጎችን እናያለን። ይህን ቪዲዮ እስከ መጨረሻ ተከታትለህ ዛሬውኑ የምትጀምረው አዲስ ጉልበት ታገኛለህ። ለቻናላችን አዲስ ከሆንክ ህይወትህን በእውቀትና በክህሎት የምታሳድግበት ስማርት እርምጃ ቻናል ነውና አሁኑኑ ሰብስክራይብ በማድረግ ቤተሰባችን አባል ሁን። ቪዲዮውንም ላይክ በማድረግ ጀምር። ተዘጋጅታል? ወደ መጀመሪያው ህግ እንለፍ። ህግ 1 የትናንሽ እርምጃዎች ኃይል። መጀመሪያ እና ትልቁ ህግ የትናንሽ እርምጃዎች ኃይል ነው። ብዙ ሰዎች ስኬት በአንድ ጀንበር የሚመጣ ትልቅ ተአምር ይመስላቸዋል። ለምሳሌ በአንድ ቀን 10 ሰዓት ሰርቶ ሀብታም መሆን ወይም በአንድ ቀን ውሎ ክብደት መቀነስ አይቻልም። አቶሚክ ሃቢትስ የተባለው መጽሐፍ ጸሐፊ ጄምስ ክሊር ምን ይላል? በየቀኑ የምታደርጋትን ነገር 1% ወይንም 1% ብቻ ብታሻሽል በአንድ ዓመት መጨረሻ ላይ ከአሁኑ ማንነት 37 እጥፍ የተሻልክ ሰው ትሆናለህ። በቀን 10 ገጽ መጽሐፍ ማንበብ በዓመት 12 መጽሐፍ ያስጨርሰሃል። በቀን 15 ደቂቃ አዲስ ክህሎት መማር በአንድ ዓመት ውስጥ ባለሙያ ያደርጋል። ስለዚህ ዛሬውኑ ራስህን ጠይቅ፣ ህይወቴን ለመቀየር ዛሬ መውሰድ የምትችላት ትንሿ ስማርት እርምጃ ምንድን ናት? ህግ 2 የትኩረት ጡንቻን ማሳደግ። በአሁኑ ዘመን ትልቁ የሰው ልጅ ጠላት የትኩረት ማጣት ነው። ስልካችን ላይ የሚመጡ የሶሻል ሚዲያ ማስታወቂያዎች፣ አጫጭር ቪዲዮዎች እና ማለቂያ የሌላቸው ኖቲፊኬሽኖች አእምሯችን በአንድ ነገር ላይ እንዳያተኩር አድርጎታል። ትኩረት ከሌለ ደግሞ የጀመርከውን አትጨርስም፣ የያዝከውን ግብም አይሳካም። ትኩረት ልክ እንደ ሰውነት ጡንቻ ነው። አካል ብቃት እንቅስቃሴ ስታደርግ ጡንቻ እንደሚጠነክር ሁሉ አእምሮንም በአንድ ነገር ላይ ብቻ እንዲያተኩር በማስገደድ የትኩረት ጡንቻን ማሳደግ ትችላለህ። የፖሞዶሮ ቴክኒክ የተባለው ዘዴ ተጠቀም። ለመስራት ስትቀመጥ ስልክህን አርቃ አስቀምጥ። ሰዓትህን ለ25 ደቂቃ ሙላ። በእነዚህ 25 ደቂቃዎች ውስጥ ያለምንም መከፋፈል በስራው ወይም በትምህርት ላይ ብቻ አትኩር። ከዛ ለ5 ደቂቃ እረፍት ውሰድ። ይህንን ማድረግ ስትለማመድ ምርታማነትህ በከፍተኛ ሁኔታ ይጨምራል። ህግ 3 የጠዋት ስርዓት። ጠዋት ስትነቃ የመጀመሪያውን 1 ሰዓት የምታሳልፍበትን መንገድ ሙሉ ቀኑን ውሎ ይወስናል። አብዛኛው ሰው ጠዋት አይኑን እንደገለጠ የመጀመሪያ የሚያደርገው ምንድን ነው? ስልኩን አንስቶ ሰዎች ህይወትን፣ ዜና ወይም ሶሻል ሚዲያ ማየት ነው። ይህንን ስታደርግ ቀኑን የምትጀምረው በሌሎች ሰዎች ሀሳብና ጭንቀት አእምሮውን ሞልተህ ነው። ስኬታማ ሰዎች ግን ጠዋታቸውን በራሳቸው ቁጥጥር ስር ያደርጋሉ። ጠዋት ስትነቃ እነዚህን 3 ነገሮች አድርግ። አንደኛ ስልክህን ቢያንስ ለ30 ደቂቃ አትንካ፣ አእምሮውን አዘጋጅ። ሁለተኛ ለፈጣሪ ስላላቸው መልካም ነገሮች ምስጋና አቅርብ። ቀኑን ሙሉ የምታከናውናቸው 3 ዋና ዋና ስራዎች አቅድ። ሶስተኛ ሰውነትን አንቃ፣ ውሃ ጠጣ፣ ቀለል ያለ የአካል ብቃት እንቅስቃሴ አድርግ።
ጠዋትን ማሸነፍ ማለት ቀኑን ሙሉ ማሸነፍ ማለት ነው። ህግ 4 አካባቢ ጋር መጣጣም። ብዙ ጊዜ ሰነፍ የምንሆነው ወይም ግባችን ላይ የማንደርሰው ሰነፍ ስለሆን ብቻ ሳይሆን በዙሪያችን ያለው አካባቢ ስለማይፈቅዱልንም ጭምር ነው። አካባቢ ስንል የምንኖርበት ክፍል እና የምንውልባቸውን ሰዎች ያጠቃላል። ታዋቂው ጸሐፊ እና አነቃቂ ጂም ሮን አንተ በቅርበት የምትውልባቸውን የ5 ሰዎች አማካኝ ውጤት ነህ ይላል። ጓደኛችሁ ሁልጊዜ ስለ ፖለቲካ፣ ስለ ወሬ ወይም ስለማይረቡ ነገሮች የሚያወሩ ከሆነ አንተም የምታስበው ያንኑ ነው። ነገር ግን ጓደኛችሁ ስለ ስራ፣ ስለ ራስ መለወጥ፣ ስለ ንግድ የሚያወራ ከሆነ አንተም አእምሮ በዛው መንገድ ነው። የሥራ ቦታን አጽዳ። የተዝረከረከ ጠረጴዛ የተዝረከረከ አእምሮን ይፈጥራል። አካባቢህን ለስኬት እንዲመች አድርገህ ቅረጽ። ህግ 5 አምስተኛውና የመጨረሻው ሁሉንም ህጎች በአንድ ላይ የሚያስርልን ህግ ወጥነት ወይም ቀጣይነት ነው። አንድ ትልቅ ድንጋይ የሚሰብረው የውሃ ጠብታ ኃይለኛ ስለሆነች ሳይሆን ሳታቋርጥ ደጋግማ በዛው በአንድ ቦታ ላይ ስለምትንጠባጠብ ነው። በግል እድገት ውስጥም ትልቁ ምስጢር ይሄው ነው። በአንድ ቀን 10 ሰዓት አንብበ ለአንድ ወር ብታቆም ምንም ትርጉም የለውም። ነገር ግን በየቀኑ 30 ደቂቃ ሳታቋርጥ ብታነብ ህይወትህ ይለወጣል። ስሜት ሲኖር ብቻ ሳይሆን ስሜት በሌለህም ቀን፣ የደከመ ቀን፣ ሰነፍ የሆንክ ቀን እንኳን ያቺን ትንሿን ስማርት እርምጃ መውሰድህን አታቁም። ስኬት ማለት በትናንሽ ነገሮች ላይ የረጅም ጊዜ ታማኝነት ማሳየት ማለት ነው። የቪዲዮአችንን ዋና ዋና ነጥቦች ባጭሩ በትናንሽ እርምጃዎች ጀምር። በቀን 1% ወይንም 1% መለወጥ በአመት 37 እጥፍ ትለወጣለህ። ትኩረትህን ጠብቅ። የ25 ደቂቃ ፖሞዶሮ ዘዴ ተጠቀም። የጠዋት ስርዓት ይኑርህ። የመጀመሪያውን 30 ደቂቃ ለራስህ ስጥ። አካባቢህን አስተካክል። ስኬታማ ከሆኑ ሰዎች ጋር ዋል፣ እደር። የሥራ ቦታህን አጽዳ፣ ወጥ ሁን። ስሜት ባይኖርህም እንኳን ስራህን አታቋርጥ፣ ቀጥል። የስማርት እርምጃ ቤተሰቦች ይህንን ቪዲዮ አይተህ ዝም ብለህ አትለፈው። ከእነዚህ 5 ህጎች ውስጥ ዛሬውኑ በተግባር የምታውለው የትኛው ነው? ኮሜንት ላይ ጻፉልኝ። ህይወትህን ለመቀየር ነገን አትጠብቅ፣ ምክንያቱም ነገ ፈጽሞ አይመጣም። የተሻለ ማንነት ለመገንባት ትክክለኛው ጊዜ አሁን ነው። ዛሬውኑ የመጀመሪያ ስማርት እርምጃ ውሰድ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ለጓደኞቻችሁ ሼር አድርጉ። ለቀጣይ መሰል ጠቃሚ ቪዲዮዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ስማርት እርምጃ እየወሰዳችሁ ሰላም ቆዩ። ቻው።